አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሰዓዳ ወልየዋ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ ወላሂ አልሐምዱሊላህ። የኢድ ስራ ከእናንተ ጋር እንዴት ነበር? የኔ ጋር ያው እንደምታዩት በዚህ መልኩ ነበር። ኢድ እረፍት የለውም። እኔ እኮ እዚህ ቤት የአንዲት ቀን ኢድን ከማሳለፍ ረመዳን 3 ወር ቢሆን ይቀለኛል ወላሂ። ኢድን እንጃ በጣም ነው የሚከብደው። እንደምታዩት ስንተኛው ቀን 3ኛው ቀን ላይ የተቀረጸ ቪዲዮ ነው ይሄ። 3ኛው ቀን እንደዚህ የሆነ የመጀመሪያ ቀኑን ያው በዚያው ሄዱበት። በጣም ከባድ ነው። የሴትና የወንድ 2 ቦታ ነው ሱፍራው። ይሄ የወንዶቹ ነው፣ የሴቶቹ ግን አልተነሳም። እነዚህ ደግሞ ጓደኞቼ ናቸው። ያኔ አንድ ቤት የምንሰራ ሳይሆን የልጆቹ ናቸው። መጀመሪያ የሚወስዱት ከቤታቸው እየቆጣጠሩ ነው። ከቤታቸው የሚወስዱትን እየቆጣጠሩ ነው። እቺ ደግሞ አብራኝ የምሰራው ናት። ወላሂ እንደዚህ መጥበቅ ስራ አወድም። እቃ እንደዚህ ብሎ እንኳን እንደዚህ ብሎና በቃ 2 ብረት ድስት ምናምን መቅሰላው ጋር ካለ የሆነ ልበላም ሆነ የሆነ እንትን ልትል ከሆነ ምልስ ነው የምትለው። እቃ ማጠብ አትወድም በጥቅሉ ሲጀመር። እያማሁኝ አይደለም፣ እያማሻት እንዳትሉኝ ከፊት ለፊቷ ነው እያልኩ ያለሁት። ምክንያታ ይዛ ብቻ ነው የምዞረው። አሁን እንደዚህ ቃላን ለመሳታተር ነው ወደ የምትለው። እቺኛዋ ደግሞ እየቆጣጠረ ነው ከቤቷ ይዛው የምትሄደው መጀመሪያ። እና ውዶች የሴቶቹ ስፍራ ሳይነሳ የወንዶቹ ብቻ እንደዚህ ነው። ያው ይሄ አሁን ምን እቃለሁ ትሉኝ ይሆናል፣ ግን አለ አይደል? ይሄ እንትን ያሉበት ብቻ ነው። ምግቡ የተነሳው ነው የበሉበት ሳህን ብዙ ገና አልተነሳም። ዋናው ነው ይሄ ማለት ምግቡን ያነሱት ሊቆጣጠሩ ሆነው ሳህንም የተወሰነ አለ፣ ግን ሙሉ ለሙሉ አልተነሳም። ደግሞ ከምግብ ከበሉበት ውጭ የበለጠ የሚያደክመው እንትኑ ምንድነው ስሙ? ይሄ ጣፋጭ ምናምን የሚበሉበት በጣም ከባድ ነው። ይሄን ይመስላል 3ኛው ቀን። እስኪ አብራችሁን ጎብኙ። እና ውዶችዬ እንደነገርኳችሁ የሴቶቹንም ስፍራ አነሳስተን አልቀረጽኩም፣ አልተመቸኝም። በመሀልም የጠሩኝ ነበርና እነዛ አሱር ላይ ሄዱ። ዙህር ላይ ነበር መጀመሪያ ቀረጻ የጀመርኩት። አሱር ላይ ሄዱ ያዩዋቸዋቸው ሁሉም ተበታትነዋል። እነሱ ሲሄዱ ጓደኛዬም ትታኝ ወደ ክፍሏ ሄዳለች። ወደ ክፍሏ ይሆን ወደ ምን አላውቅም፣ ብቻ ከመጥባቅ ወጣለች። የለችም። ሰዓት ሌሊት 5 ሰዓት ተኩል ነው እነሱ አሱር ነው የሄዱት። የዛን ሰዓት ዙሁር የጀመረ የወንዶችም የሴቶችም ተነስቶ ሁሉም ሆኖ አጥቤ አሁን እዚህ ላይ ነኝ። እንደምታዩት እቃ የለም፣ የተወሰነ ነው ያለኝ። መሰታተር ብቻ ነው ያለኝ እና በጣም ከባድ ነው። በሰማይ አረብ ሀገር እሷ ተመችቷት እሷ ምን አለባት እንባላለን። እውነት በኢድና አሁን ለምሳሌ አገር ቤት ያለ ሰው በኢድ ምድር ለብሶ ወጥቶ ዘና ብሎ ነው የሚውለው። እኛ ግን ይሄን እቃ ስናንኳኳ አለበስን ምን ሊያምርበት። በጣም ከባድ ነው። እንደዚህ ስናንኳኳ ነው የምንውለው። ወላሂ 5 ሰዓት ተኩል ብሏል። አሁን ሌሊት ማለት ነው። ዙህር ቀረጻ የጀመርኩት የመጀመሪያው ቪዲዮ ማለት ነው። እና ያው እስኪ የተወሰነ እንትን ልበልና ይመስለኛል የምጨርሰው አይመስለኝም። ትቸውተኛለሁ። አሁን እንኳን እቃ ብዙም የለ፣ መጥበቁ በጣም ቆሽሿል። ትቸው ነው የምተኛው። እና ውዶችዬ እርግጠኛ ነኝ እና ይሄ ምንድነው ምናምን ልትሉኝ ትችላላችሁ። ይሄ የታጠበው ነው። ቦታ ሳታ እያነሳሁት ነው። እና ውዶችዬ ከስንት ሰዓት ቆይታ በኋላ ነው ዙህር ያንን ያያችሁት። እነዛ አሱር ድረስ አስተጣጥበውኝ ሄዱ። ከአሱር በኋላ ያለውን ደግሞ ብቻዬን እስከ 5 ሰዓት ተኩል ድረስ በዚህ መልኩ ሆኗል። ከዛ ደግሞ ወረ በጣም ከባድ ገና ጋዝ መስጠት አለ። አሰባችሁታል? ከዚህም በላይ እንግዲህ
ምሳ ተበልቶ ከተጨረሰ ከስንት ሰዓት በኋላ አሁን በዚህ ሁኔታ መሆን ማለት በጣም ከባድ ነው። እኔ እንጃ እርግጠኛ ነኝ ይመስለኛል ይህን ሰታተሬ መጥበኩን በዚህ ሁኔታ ነው ትችላቸው የምተኛው። ወላይ መጥበኩን በዚህ ሁኔታ ነው ትችላቸው የምተኛው። ምክንያቱም አልጨርስም ገና ማነሳው ሰው አለኝ ቃል ራሱ ማለት ነው። አሁን ኢድ ነው እንደዚህ ኢድ ለመዳም ቅመም ኢድ የላትም። ኢጃዛ ለሚወርድ ብቻ ነው ኢድ የሚባለው። ብቻ ከጎን የሆናችሁ አበረታቱ። ሌላ ምንም ልላችሁ አልፈልግም። ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩኝ። ከዚህ የማያለቀው እኮ ለምን መሰላችሁ? በዚህ በሽተኛ ልጆች አሉና ለነሱ በቀን ስንት የመሰላችሁ የምሰራው ማጠቡን ትቼ እንደገና ለነሱ ሰራለሁ። የነሱ እየበሉ እዚህ ይመጣል። የእውነት የጠዋቱን ሳላነሳ ከዛ ደግሞ ቀን ላይ ምናምን 10 ሰዓት ላይ ምናምን የምሰራዋለኝ እና የጠዋቱን ሳላነሳ ያንን ሌላ ይደገማል። ያንን ሳላነሳ ደግሞ ሌላ የሚወሰደው ይደገማል። የዛን ሳላነሳ ድጋሜ ሀሊብ ወስጄ እንደገና የጠበትን አንስቼ እንደገና ቀይ በዚህ መልኩ ነው። ብቻ አልሐምዱሊላህ ምንም ማለት አልችልም። አልሐምዱሊላህ ከማለት ውጭ ማናየበት ውዶችዬ። አሁን ደግሞ ከስንት ቆይታ በኋላ የሚገርማቸው ነገር ምን ተፈጠረ መሰላችሁ? እንደዚህ እየጨረስኩ ምናምን ብያቸው አጋጣሚ እንግዳዎቹ ምሳ ነበር እንደነገርኳቸው። ሰውየው ደግሞ ጓደኞቹን የሴትም ሰውየው ጓደኛውን እስከ ሚስቱ ጋብዞ ራት ማለት ነው። ድንገት እውነት በጣም ነው የሚከብደው ወላሂ። ድንገት በቃ እንዴ ዛሬ ብቻ ነው እንዴ ቀን አለ ያሏችሁ፣ ነገ መሆን አይችልም እንዴ ምናምን አልኳቸው። ሻይ ገወስሪ ምናምን እንዴ ሻይ እኮ አለ ምናምን ስል 2 ቦታ ምናምን አሉኝ። ለምን ስል ሰውዬው ጓደኛው ሊመጣ ነው፣ ሚስቱ ጋር ነው የሚመጣው። ሴትዮቱ እዚህ ሰውዬው ከዛ ምናምን ሲሉኝ 2 ቦታ እንደገና ማዘጋጀት ምናምን። በነገራችን ላይ ቅድም ምክንያት ሳይዛ ስንዞር የነበረው ጓደኛ አብራኝ የምሰራው ስራ ማገዝ አትፈልግም። እኔ ምግብ ነኝ መጥበክ ነኝ፣ እሷ ጽዳት ናት። ቆይታለች ክላሷን አተኝታም ይሁን ብቻ አላቅም፣ የለችም። እኔ መጥበክ ነኝ እስካሁን ድረስ ለሊት 7 ሰዓት ብሏል። እንግዲህ ያው ቀረጻ የጀመርኩት ስንት ሰዓት ነው? ዙሁር ላይ ነው ያሳየኋችሁ። ምሳ ሰዓት ላይ ደግሞ ግማሽ አጥቤ ግማሽ ላይ ጨርሻለሁ። አሁን ደግሞ በዚህ መልኩ እንደገና ሰውዬው ወረል ገራችሁማ ጓደኛውን ጠርቶ እራት በልተው ምናምን በቃ ያን ወደ ስላመሸሁኝ ከቅድም ከቀረጽኩ 5 ሰዓት ምናምን ካልኳችሁ በኋላ እንደገና ከጋዜ በዚህ መልኩ አስጥቻለሁ። መጥበኩን አላጥብምም አልወለውልም። በጣም እንደቆሸሸ ነው የምታዩት ከሆነውት፣ ግን ያው በምክንያት ዳረግ አድርጌዋለሁ። እቃዬ በዚህ መልኩ ተጠናቆልኛል። ምንም የለም። የተረዳሁበትን እቃ ወደ ቀሳላ ይዤ ሊሄድ እና ወደ ክላሴ ሊሄድ ነው። ትላችሁኝ ከልብ አመሰግናለሁ። ምን እንደተሰማችሁ ያዘናችሁልኝም ካላችሁ ወደዛ ትጃጃይ ምናምን ያላችሁኝም ካላችሁ አላቅም፣ ብቻ በኮሜንት እስኪ የሁላችሁንም ማስተያየት እፈልጋለሁ። ያው አሁን እየጨረስኩ ነው። ወደ ክላሴ ይህን ያጸደዳሁበትን ወደ ቦታው ልውሰድና ወድቄ ነበር ስጀክል። ይሄው እንደነገርኳቸው ጓደኛዬ ከክላሷ ናት። ይሄ ቤቱን ውስጥ ነው። ጭር ብሏል። ምንም ሰው የለ። እኔ ብቻ ነኝ የምንቀሳቀሰው ቤት ውስጥ። ወላሂ ሁሉም ተኝተዋል። ጭር ብሏል። ደግሞ እንደ ሀገራችን ዶሮ እየጮኸ ነው እና ይሰማል። ከተሰማችሁ ዶሮ እየጮኸ ነው። በዚህ መልኩ ጨርሻለሁ። ያጸዳዳሁበትን ወደ ውጭ አስቀምጬ ወደ ክላሴ ነው የምሄደው። እኔ ብቻ ነኝ ምን የሚለው። ሁሉም ሰው ጭር ብለው ተኝተዋል። ሱብሃንአላህ። በዚህ መልኩ ከክላሴ ደርሻለሁ። እስኪ ጓደኛዬ ተኝታለች ወይስ አንቺ ምግቧን ይዛ መታ እየበላኝ ነው። አልተኛችም።